ዓለምን ያስደነቀው ታጋች የማስለቀቅ ተልእኮ። ወቅቱን የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን፣ የወደፊቶቹን ሁለት ጠቅላይ ሚኒስትሮች ኤሁድ ባራክና ቤንያሚን ኔታንያሁን፣ እንዲሁም የዩጋንዳውን የቀድሞ መሪ ኢዲ አሚንና 105 ታጋቾችን ያሳተፈ ፍጹም ድፍረት የተሞላበት ወታደራዊ ዘመቻ። ኢንቴቤ ሲነሳ በድፍረትና በጀብደኝነት በባዕድ አገር የተካሄደ ታጋች የማስለቀቅ ወታደራዊ ተልእኮ አብሮ ይወሳል። ኦሳማ ቢንላደንን ለመያዝና ለመግደል የተከናወነው ወታደራዊ ዘመቻ ተሻሽሎ የተኮረጀው ከዚሁ ነው። በዛሬው ተረካችን ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼ ዳያን በዓለማችን ወደር ስላልተገኘለት ታጋች የማስለቀቅ የእስራኤል ወታደራዊ ተልእኮ አሰናድቶልናል። እነሆ አብዱሰመድ መሐመድ አቀርበዋለሁ። Flight originating in Tel Aviv and bound for Paris has been hijacked by 4 terrorists. ከተዋጣላቸው ታጋች የማስለቀቅ ተልእኮች ለዛውም አህጉር አቋርጦ ድንበር ተሻግሮና ከራዳር እይታ ለመሰወር 4023 ኪሎ ሜትር ርቀት ዝቅ ብሎ በመብረር የኢንቴቤን ወይም የዘመቻ ነጎድጓድን በእንግሊዘኛው ኦፕሬሽን ተንደርቦልት ያህል የተሳካለት የለም ቢባል ማጋነን አይሆንም። የእስራኤል ኮማንዶዎች እንደ አውሮፓውያን አቆጣጠር በ1976 ወርሃ ጁን 3ኛ ቀን ድፍረት በተሞላበት ዘመቻ የፍልስጤም ነጻነት ቀናይ በሆነ ቡድን በዩጋንዳ ኢንቴቤ ታግተው የነበሩ 104 እስራኤላውያንን ነጻ ወጡ። እስከ ዛሬም በእስራኤላውያንም ሆነ በተቀረው ዓለም ታጋቾችን በማስለቀቅ የተዋጣለት ወታደራዊ ዘመቻ ተደርጎ ይወደሳል፣ ይሞካሻል። ይሁንና ለዚህ የበቃው ከመጋረጃው ጀርባ ብዙ ውዝግብ አልፎ ነው። በፖለቲካዊም ሆነ ወታደራዊ አመራሮች መካከል የተልእኮው ዕቅድም ሆነ አፈጻጸም ዱላ ቀረሽ ክርክር ተደርጎበታል። የስኬቱም ምስጢር ይኸው ነው። ንብረትነቱ የፈረንሳይ አየር መንገድ የሆነ የመንገደኞች ኤርባስ 139 አውሮፕላን ሀገር አማን ብሎ መነሻውን የእስራኤሏ ቴል አቪቭ መዳረሻውን ፓሪስ ከተማ ፈረንሳይ አድርጎ ይነሳል። እግረ መንገድ ግሪክ አቴንስ ጎራ ብሎ የሚያወርደውን አውርዶ የሚጨምረውን አሳፍሮ በረራውን እንደጀመረ ብዙም ሳይቆይ የወቅቱ የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን የመጠለፉን መርዶ ይሰማሉ። ወዲያው ኮሚቴ አቋቋሙ። የተጠለፈው አውሮፕላን ወደ ቴል አቪቭ ከተመለሰ በሚል በመከላከያ ሚኒስቴሩ የእዝ ጠገግ ስር ሆኖ ግዳጁን የሚጠባበቀውን ልዩ የጸረ ሽብር ቡድን ወደ ቤንጎሪዮን አውሮፕላን ማረፊያ ላኩ። ዳሩ የተጠለፈው አውሮፕላን ቴል አቪቭ ሲጠበቅ ቤንጋዚ ሊቢያ ማረፉ ተሰማ። ቤንጋዚ ያረፈው አንዲት ነፍሰ ጡር ጽንስ ስላስወረዳት ሕክምና እንድታገኝ ነው። ኋላ እንደተሰማው ግን ተሳፋሪዋ ጭርሱኑ ነፍሰ ጡርም አልነበረች፣ የተዋጣላት ተዋናይ እንጂ። እንዲህ ባለ ጭንቅና ጥብ ጊዜ ተረጋግተው መውጫቸውን የሚያዩ ሰዎች ምንጊዜም ያስደምማሉ። ለብሪታንያና እስራኤል የስለላ ሰዎች የአውሮፕላኑ ጠላፊዎች 4 ከእነሱም አንዷ ሴት መሆኗን የነገረቻቸው ይህችው ከጠለፋው ያመለጠች ተሳፋሪ ናት። ከጠላፊዎቹ ሁለቱ በዋዲ ሃዳድ የሚመራው የፍልስጤም ነጻነት ሕዝባዊ ግንባር አባል መሆናቸው የተረጋገጠው ከዚህ በኋላ ነው። የተቀሩት ደግሞ በምዕራብ ጀርመን የሚንቀሳቀሰው ግራ ዘመም የአብዮታዊ ሕዋስ አባላት ናቸው። ጠላፊዎቹን ጨምሮ 253 ሰዎችን የያዘው አውሮፕላን ጉደኛዋን ተዋናይ በጋዳፊዋ ቤንጋዚ አውርዶ ነዳጅ ሞልቶ ሲንደረደር መዳረሻው የት ሊሆን እንደሚችል ለገማች አስቸገረ። ሆኖም ከሰዓታት በኋላ አውሮፕላኑ ዩጋንዳ ኢንቴቤ አውሮፕላን ማረፊያ ላይ መከሰቱ ተሰማ። Entebbe. በዚያው ሲጠባበቁ የነበሩ 3 የታጠቁ ፍልስጤማውያን ጠላፊዎችን ተቀላቀሉ። አወዛጋቢውና ፈላጭ ቆራጩ የወቅቱ የዩጋንዳ መሪ ኢዲ አሚን አበክረው ስለ ጠለፋው ከማወቃቸው ባሻገር በሴራውም ስለነበሩበት ጠላፊዎች በገዛ አገራቸው እንዳሉ ሁሉ
በነጻነት ነበር የሚንቀሳቀሱት። ዩጋንዳ ዋዬ! ከዚህም አልፎ የዩጋንዳ ወታደሮች ታጋቾችን በመጠበቅ አግዘዋቸዋል። በዚሁ ቀን ከቀትር በኋላ ኢዲ አሚን ታጋቾቹን ጎብኝተው እንዲለቀቁ የተቻላቸውን ሁሉ እንደሚያደርጉ ቃል ገቡ። እናንተ ንጹሐን እንደሆናችሁ አውቃለሁ፣ ጥፋተኛው መንግሥታችሁ ነው አሏቸው። የእሳቸውን እግር ተከትሎ ታጋቾች በሁለት ቡድኖች እንዲለዩ ተደረገ፣ እስራኤላውያንና የሌሎች አገሮች ዜጎች በሚል። ለነገሩ የሌሎች አገራት ዜግነት ያላቸው ጥብቅ የአይሁድ እምነት ተከታዮች የእስራኤላውያኑን ቡድን እንዲቀላቀሉ ነው የተደረገው። I jumped to the sky the minute I heard that the Germans are dividing the passengers between Jews and non-Jews. This was the most emotional moment in my own consideration. I said, my God, you're going to have a small Holocaust in this plane. ይህ የአጋቾች እርምጃ እስራኤላውያንን ከማስፈራቱና ከማስጨነቁ ባሻገር እባብ ያየ በልጥ በረየ እንዲሉ ከናዚ የማጎሪያ ጣቢያ የተረፉ አይሁዶች በድልድሉ መፍራታቸው አልቀረም። በሁለተኛው የዓለም ጦርነት እንዴት በናዚ ወታደሮች እየተመረጡ በባቡር ተጭነው ወደ ኦሽዊትስ ማጎሪያ እየተጋዙ ይፈጁ እንደነበር አስታውሰው ልባቸውን ባርባር አለው። ክንዳቸው ላይ በናዚዎች የተነቀሰውን መለያ ቁጥር እየተመለከቱ እንደገና ቆዘሙ። ይህን የታዘበው ፈረንሳዊ ማይክል ኮጆት የአውሮፕላኑ የበረራ አስተናጋጆች ከታጋቾች ጋር እንዲቆዩ ቢማጸናቸውም ሚስቶቻችንንና ልጆቻችንን ለማን ጥለን በማለት ተማጽኖውን ሳይቀበሉት ቀሩ። ከሁለትና 3 ሰዓታት በኋላ አጋቾች የእስራኤልን ፓስፖርት ከያዙት በስተቀር ለሰብአዊነት ሲሉ ሕፃናትን፣ ሴቶችን፣ አረጋውያንና አቅመ ደካሞችን በበነጋው ጠዋት እንደሚለቁ ገለጹ። በዚያውም በ5 አገራት በእስር ላይ የሚገኙ 53 የነጻነት ታጋዮች ከእስር እንዲለቀቁላቸው መጠየቃቸው ተሰማ። ከእነዚህ ውስጥ 40ዎቹ በእስራኤል እስር ቤቶች የሚገኙ ናቸው። ጥያቄያቸው በ48 ሰዓታት ካልተመለሰ ታጋቾችን አንድ በአንድ መግደል እንደሚጀምሩ አስጠነቀቁ። በዚህ የአጋቾች ቅድመ ሁኔታ የተደናገጠው የጠቅላይ ሚኒስትር ይስሐቅ ራቢን አስተዳደር የእስራኤል ጦር ኃይሎች ሹም ሌፍተናንት ጄኔራል ሞታ ጉርን አካቶ ከአስቸኳይ ጊዜ ኮሚቴው ጋር ሊመክር ስብሰባ ተቀመጠ። ጠቅላይ ሚኒስትር ራቢን ጄኔራሉን ፊት ለፊት እየተመለከቱ ጦሩ ታጋቾቹን ነፃ ለማውጣት ምን አቅዷል ሲሉ ጠየቋቸው። የጄኔራሉ መልስ ግን ያልተጠበቀ ነበር። እስካሁን ዕቅድ የለም አሉ። ምናልባት መደራደር ይኖርብን ይሆን ሲሉ ፈራ ተባ እያሉ ለኮሚቴው ጥያቄ አቀረቡ። የወቅቱ የመከላከያ ሚኒስትር ሺሞን ፔሬዝ ከድርድር ይልቅ ታጋቾችን ነፃ ለማውጣት ከከፍተኛ የጦር መኮንኖቻቸው ጋር መምከርን መረጡ። የእስራኤል አየር ኃይል አዛዥ ቤኒ ፔሌድስ 1000 አየር ወለዶችን ኢንቴቤ ላይ በፓራሹት በማውረድ ታጋቾችን ነፃ የማውጣት ሐሳብ አመጡ። ሌፍተናንት ጄኔራል ጉር ሊፈጸም የማይችል ሲሉ ሐሳቡን ውድቅ አደረጉት። ሆኖም የጠቅላይ ሚኒስትሩ ጥያቄ የተለያዩ ሐሳቦችን እንዲያፈልቁና አማራጮችን እንዲያዩ ማነሳሳቱ አልቀረም። በእገታው 4ኛ ቀን ረቡዕ አጋቾቹ 47 ሕፃናት፣ እናቶችና አረጋውያንን ለቀቁ። የ12 ዓመቱ ኦሊቨር ኮጆት ከነዚህ አንዱ ነው። ስሙ ከሌሎች በተለየ የተነሳው ስለ አውሮፕላን ማረፊያው፣ ስለ አጋቾችና ስለ ዩጋንዳውያን ለሞሳድና ለፈረንሳይ የደህንነት ሰዎች እጅግ ጠቃሚ መረጃ ስለሰጠ ነው። በ5ኛው ቀን ሐሙስ የጦር ኃይሎች ኤታማዦር ሹሙ ጉር ታጋቾቹን ለማስለቀቅ የቀረቡላቸውን 3 ዕቅዶች ተግባራዊ ለማድረግ አዳጋች እንደሆኑ ለኮሚቴው አሳወቁ። የመጀመሪያው ቪክቶሪያ ሐይቅ አቅራቢያ የባህር ጥቃት በሰንዘርና ታጋቾችን ማስለቀቅ ነው። ሁለተኛው አየር ወለዶችን በፓራሹት በማውረድ ማጥቃት ነበር። ሦስተኛው ደግሞ በመንገደኞች አውሮፕላን ወታደሮችን እንደ ተጓዥ አመሳስሎ በመላክ ድንገተኛ ጥቃት በመክፈት ታጋቾችን ማስለቀቅ ነው። ሆኖም ሁሉም ወደ ተግባር ለመቀየር አዳጋች መሆናቸው ስለታመነበት ሌላ ዕቅድ ማሰላሰሉ ቀጠለ። የዚህ ጊዜ ነው ጠቅላይ ሚኒስትሩ ከአጋቾች ጋር
እንደራደር የሚለውን ሐሳብ ለካቢኔያቸው ያቀረቡት። ሆኖም የመከላከያ ሚኒስትሩ ፔሬዝ ከአሸባሪ ጋር መደራደር ሽብርንና እገታን ያበረታታል ሲሉ ተቃወሙ። ካቢኔው ሰፊ ውይይትና ክርክር ካደረገ በኋላ የጠቅላይ ሚኒስትሩን የንደራደር ሐሳብ ተቀበለ። ራቢን የምንደራደረው ጊዜ ለመግዛት ሳይሆን ዜጎቻችንን በሰላም ለማስለቀቅ ነው ሲሉ ካቢኔያቸውን አስገነዘቡ። እስራኤል ለመደራደር ዝግጁ መሆኗን በፈረንሳይ በኩል ለአጋቾች መልእክት አስተላለፈች። አጋቾቹ ያስቀመጡት ቀነ ገደብ ማለቂያ እየተቃረበ ሲመጣ የታጋቾች ፍርሃትና ጭንቀት ተባባሰ። የቀረችዋን እያንዳንዷን ደቂቃ እየቆጠሩ እያለ ነው አወዛጋቢው ኢዲ አሚን የምስራች ይዘው ወደ ታጋቾች የመጡት። ከአጋቾች ጋር በመነጋገር 100 እስራኤላዊ ያልሆኑ ታጋቾች እንደሚለቀቁና ያስቀመጡትን ቀነ ገደብም እስከ እሁድ ማራዘማቸውን ገለጹ። የሌሎች አገራት ዜጎች በውሳኔው ሲደሰቱ፣ ለእስራኤላውያን ግን ሌላ ጭንቅና ጥብ መጣ። እስራኤሎቹ ፕሬዝዳንት አሚን ከአጋቾቹ ጎን መሆናቸውን ስላረጋገጡ የድርድሩ ነገር የትም እንደማይደርስ ተገንዝበዋል። ለእስራኤል መከላከያ ሚኒስቴር ግን 3 ተጨማሪ ቀናት ታጋቾችን ለማስለቀቅ ያስቀመጠውን ዕቅድ በጥንቃቄ ለመገምገምና ደጋግሞ ለመከለስ ዕድል የሚሰጡ ነበሩ። አሁን የእስራኤል የመከላከያ ሚኒስቴር ትኩረቱን ሙሉ በሙሉ ታጋቾችን በማስለቀቅ ላይ አሳረፈ። 4 ሄርኩለስ ሲ-130 የጦር አውሮፕላኖችን ኢንቴቤ በማሳረፍ ታጋቾችን አስለቅቆ በፍጥነት ወደ እስራኤል ለመመለስ ተወጠነ። የመጀመሪያው አውሮፕላን ታጋቾችን ለማስለቀቅ ግዳጅ የተሰጣቸውን ኮማንዶዎችና መኪኖች ያጓጉዛል። መኪኖቹ ለተልእኮ ወደ አሮጌው አውሮፕላን ማረፊያ የሚያቀኑ ሊሙዚንና ማርቸዲስ ናቸው። የቀሩት 2 አውሮፕላኖች ተጨማሪ ኃይል፣ ብረት ለበስ ተሽከርካሪዎችንና የሕክምና ቡድን ይይዛሉ። የመከላከያ ሚኒስትሩ ሽሞን ፔሬዝ ታጋቾቹን የማስለቀቁን ተልእኮ በማጽደቅ ዘመቻ ነጎድጓድ የሚል የሚስጥር ስም ሰጡት። We have approximately 80 to 120 Ugandan soldiers around the building. ሌፍተናንት ጉርግን ዕቅዱን በሙሉ ልብ አልተቀበሉትም። እንደ ከሸፈው የአሜሪካ ኩባ ወረራ እንዳይሆን ሲሉ ስጋታቸውን ገለጹ። ዝግጅቱ ውስጥ ውስጡን በሚስጥር ቀጠለ። ይህን ከባድና አደገኛ ግዳጅ ሌተናል ኮሎኔል ዮናታን ኔታንያሁ እንዲመሩ ተወሰነ። ዮናታን ኋላ ላይ ጠቅላይ ሚኒስትር የሆኑት የቤንያሚን ኔታንያሁ ታላቅ ወንድም ናቸው። በክፍሉ ወታደሮች ዘንድ ብዙ ድጋፍ ስለሌላቸው የኤሁድ ባራክ ምክትል ሆነው ተመደቡ። በስድስተኛው ቀን አርብ በሁለተኛ ዙር የተለቀቁት ታጋቾች ፈረንሳይ ፓሪስ ገቡ። ከነዚህ ውስጥ በመጀመሪያው ዙር የተለቀቀውና ጠቃሚ መረጃ የሰጠው የ12 ዓመቱ ብላቴና ኦሊቨር አባት ማይክል ኮጆት ይገኙበታል። እሳቸውም እንደ ልጃቸው ጠቃሚ መረጃዎችን ለእስራኤሉ የስለላ ድርጅት ሞሳድና ለፈረንሳይ ደህንነት ሰጥተዋል። ሺሞን ፔሬዝ ኬንያ ታጋቾቹን የማስለቀቅ ተልእኮ ይዘው የሚመጡ የጦር አውሮፕላኖች ነዳጅ እንዲሞሉ የመፍቀዷን መልካም ዜና ሲሰሙ ከጦር ኃይሎች ሹማቸው ጋር በመሆን ስለ ተልእኮው ዕቅድ ለጠቅላይ ሚኒስትር ራቢን ማብራሪያ ሰጡ። ሆኖም ጠቅላይ ሚኒስትር ይስሐቅ ራቢን በዕቅዱ አላመኑም። የመከላከያ ሚኒስቴር መስሪያ ቤቱን የደህንነት መረጃም አጥጋቢ ሆኖ አላገኙትም። ከእስካሁኖቹ ዘመቻዎች የባሰ አደጋ እንዳለው በመግለጽ እሱንም ሆነ የኃይል አማራጩን ድርድሩ የማይሳካ ከሆነ ብቻ እንደሚፈጸም አስገነዘቡ። ታጋቾችን ለማስለቀቅ ግዳጅ የተሰጠው የኮማንዶ ቡድን ልምምዱን አጧጡፏል። የቡድኑ አዛዥ ኤሁድ ባራክ ለግዳጅ የሚበሩት የጦር አውሮፕላኖች ነዳጅ የሚሞሉበትን ሁኔታ ለማመቻቸት ወደ ኬንያ ቀድመው በረዋል። ምክትላቸው ሌተናል ኮሎኔል ኔታንያሁና ሙኪ ቤትሴር ታጋቾቹን የማስለቀቅ ልምምዱን በጥብቅ ዲሲፕሊን እየመሩ ነው። በማርቸዲሱ ላይ ዩጋንዳውያን ይተኩሳሉ ብለን አንጠብቅም። ከተኮሱም ድጋፍ ሰጪ ኮማንዶ የአጸፋ መልስ ይሰጣል። የእኛ ትኩረት ታጋቾች የሚገኙበትን አሮጌውን አውሮፕላን ማረፊያ ሰብሮ መግባት ነው ሲሉ ቤትሰር በልምምድ ላይ የተሳተፉ ላሉ ኮማንዶዎች ወታደራዊ ገለጻ አደረጉ። ታጋቾችን የማስለቀቅ ልምምዱ በተደጋጋሚ ተካሄደ።
እያንዳንዱ እንቅስቃሴና አፈጻጸም በተቀመጠለት የጊዜ ሰሌዳ መሠረት መጠናቀቁ በተደጋጋሚ ተረጋገጠ። ከዚህ በኋላ ነው ግዳጁ ሊሳካ እንደሚችል ለመከላከያ ሚኒስትር ሺሞን ፔሬዝ የተነገራቸው። ሆኖም አንዳንድ የግዳጅ ቡድኑ የበታች መኮንኖች በዘመቻው ዕቅድ መሳካት ላይ እምነት ስላልነበራቸው የከፋ ውድቀት እንዳያስከትል ሚኒስትሮች ዘመቻውን እንዲያስቆሙት እስከ መጠየቅ ደርሰው ነበር። መኮንኖቹ በዚህም አላቆሙ። ለግዳጁ ምክትል አዛዥ ሌተናል ኮሎኔል ኔታንያሁ ስጋታቸውን ገለጹላቸው። በዚህ የተበሳጩት ኔታንያሁ ከግዳጅ አንድ ባንድ ቀነሷቸው። በዩጋንዳ ኢንቴቤ በሚገኘው አሮጌ አውሮፕላን ማረፊያ የታገቱት 100 እስራኤላውያን 7ኛ ቀናቸውን ይዘዋል። ቅዳሜ የጦር ኃይሎች ኤታማዦር ሹም ጉር ታጋቾቹን በኃይል የማስለቀቅ ዕቅዱ ሊሳካ እንደሚችል ለአስቸኳይ ጊዜ ኮሚቴው አስረዱ። ጠቅላይ ሚኒስትር ራቢን የተልእኮውን ዕቅድ ስኬት መጠራጠራቸው አልቀረም። እስከ 25 የሚደርሱ ታጋቾችን መሥዋዕት አድርጎ የተቀሩትን ካስለቀቀ እንደ ስኬት እንደሚቆጥሩትና ከዚህ ከተሻገረ ግን መንግሥታቸው ሥልጣን እንደሚለቅ ለረዳታቸው ተናገሩ። የእስራኤል ካቢኔ ቀትር 7 ሰዓት ላይ ተሰበሰበ። ራቢን ታጋቾቹን በወታደራዊ ኃይል ለማስለቀቅ እንደ አማራጭ መያዙን ይፋ አደረጉ። ዕቅዱ በጦር ኃይሎች በጥንቃቄ ተገምግሞና ተፈትሾ እንዲፈጸም ለውሳኔ መቅረቡንና የሚያስከፍለው መሥዋዕትነት የቱንም ያክል ከፍተኛ ቢሆንም መወሰን እንደሚገባ አስገነዘቡ። ካቢኔው ተልእኮውን ለማጽደቅ ዱላ ቀረሽ ክርክር እያደረገና እየተወዛገበ ጉርና ፔሬዝ በሎድ አየር ኃይል ተገኝተው ዘማቾችን ወደ ኢንቴቤ እየሸኙ ነበር። የኢንቴቤ አሮጌ አውሮፕላን ማረፊያ በሞሳድ ከአየር ፎቶ ተነስቶ ለአብራሪዎች ተሰጥቷል። ቅጥሩ የተጠናከረ ጥበቃ እንደማይደረግበትም ተረጋግጧል። የጦር አውሮፕላኖች በሲናይ ነዳጅ ከሞሉ በኋላ የኢንቴቤ መንገዳቸውን ተያያዙት። ከራዳር እይታ ለመሰወር ዝቅ ብለው ነበር የሚበሩት። ለ20 ደቂቃ ያክል እንደበረሩ ካቢኔው ተልእኮውን እንዳጸደቀ ሰሙ። የዩጋንዳው መሪ ኢዲ አሚን ለአፍሪካ አንድነት የመሪዎች ጉባኤ ሞሪሸስ ስለሚገኙ ይህን መልካም አጋጣሚ እስራኤሎች ሊጠቀሙበት ወስነዋል። እሳቸው የተመለሱ በማስመሰል ጥቁር ማርቼዲሳቸውንና አጃቢ ላንድሮቨራቸውን አስከትለው ታጋቾች ወደሚገኙበት የኢንቴቤ አሮጌ አውሮፕላን ማረፊያ ሰተት ብሎ በመግባት ታጋቾችን ማስለቀቅ ነው ዕቅዱ። ኢዲ አሚንና አጃቢዎቻቸውን እንዲመስሉ እስራኤላውያኑ ኮማንዶዎች ፊታቸውን ጥቁር ቀለም ተቀቡ። በደንብ ልብስም ተመሳስለዋል። 8ኛ ቀን እሁድ ከ7 ሰዓት በረራ በኋላ ዩጋንዳውያንና ዩጋንዳ በጥልቅ እንቅልፍ ላይ ሳሉ ታጋቾች ከነጭንቀታቸውና ፍርሃታቸው ባሸለቡበት እኩለ ሌሊት የመጀመሪያው ሄርኩለስ የጭነት የጦር አውሮፕላን ኢንቴቤ አረፈ። ወዲያው 2 ላንድ ሮቨሮች፣ 1 መርቼዲስና ኔታንያሁና ቤትሴር የሚመሯቸው 30 ኮማንዶዎች ይወርዳሉ። በነገራችን ላይ መርቼዲሱ የፕሬዝደንት ኢዲ አሚንን፣ ላንድ ሮቨሮቹ ደግሞ እሳቸውን የሚያጅቡ ወታደሮችን የሚጭኑ እንዲመስሉ የተዘጋጁ ናቸው። የእስራኤል ኮማንዶች እንዲህ ፕሬዝዳንት ኢዲ አሚንንና አጃቢዎቻቸውን መስለው ነው ታጋቾች ወደሚገኙበት የኢንቴቤ አሮጌ አውሮፕላን ማረፊያ ያረፉት። ፕሬዝዳንቱ ከአንዴም 2-3 ታጋቾችን ለማነጋገር የሄዱት በዚህ መልክ ነበርና የእስራኤል ኮማንዶች እንዲህ ተመሳስለው ወደ አሮጌው የኢንቴቤ አውሮፕላን ማረፊያ ሲጠጉ በሩን ከሚጠብቁ ወታደሮች አንዱ አድቫንስ ወይም እለፉ ሲል ኔታንያሁ ተኩስ ያለ መስሎት ድምፅ ማፈኛ በተገጠመለት ሽጉጥ ቀድመው ግንባሩን ሊፈረክሱ ሲሉ ቤትሴር እለፉ ብለዋል እንዳትተኩስ እያላቸው ኔታንያሁ በር ጠባቂውን አቆሰሉት። በላንድ ሮቨሩ እየተከተሏቸው ከነበሩ የእስራኤል ኮማንዶች አንዱ ተኩሶ ወታደሩን ይጨርሷል። ወዲያው አካባቢው በተኩስ ተናወጠ። ፕሬዝዳንት አሚንን መስለው ሰላምታ ተሰጣተው በበሩ ሰተት ብለው ለመግባት የነበራቸው ዕቅድ በኔታንያሁ ግብታዊ ውሳኔ ከሸፈ። ይባስ ብሎ ኔታንያሁ ኢላማቸው ላይ ሳይቃረቡ ወታደሮች ከመኪና ወርደው በእግራቸው እንዲገቡ ሲያዙ ቤትዘር የተዘጋጁለትና የደከሙለት ዕቅድ ውሃ እንደበላው ተረዱ። ከዚህ በኋላ ቤትሴርና ኮማንዶቹ ያላቸው አማራጭ ታጋቾች ወደሚገኙበት የአሮጌው አውሮፕላን ማረፊያ አዳራሽ መገስገስ ነበር። በጨለማ ቦታ ሲተኮስባቸው ቤትሴር ወደ ተተኮሰበት አቅጣጫ ዞረው በመተኮስ የዩጋንዳውን ወታደር መተው ጣሉት። አዳራሹ ጋር ሲደርሱ በሩ ዝግ ሆኖ አገኙት። ቤትሴርና ኮማንዶች ወደ አዳራሹ የሚያስገባ
ሌላ በር ፍለጋቸውን ቀጠሉ። ብዙም ሳይቆይ ኔታንያሁ ከጥበቃ ማማ በዩጋንዳ ወታደር በተተኮሰ ጥይት ተመተው ወደቁ። አሁን ሁኔታዎች ባልተጠበቀ ሁኔታ በቅጽበት መቀየር ጀመሩ። አጋቾች በሰሙት ተኩስ ተደናግጠው ታጋቾች ወደሚገኙበት አዳራሽ ገሰገሱ። ታጋቾችም አካባቢውን ባደበላለቀው ተኩስ ከእንቅልፋቸው ባነኑ። ከኮማንዶዎቹ አንዱ ጀርመናዊው አጋች ዊልፍሬድ ቦዝ አፈሙዙን ወደ እነሱ ሲያዞር ተመለከተ። ሆኖም ዊልፍሬድ ክላሹን እንደደገነ ታጋቾቹ ወደ ሌላ ክፍል እንዲገቡ ጮኸባቸው። ብዙም ሳይቆይ ወደ ኮማንዶዎቹ ቦምብ ወረወረ። ወለል ላይ ተንደባሎም መተኮስ ጀመረ። ለትንሽ ከጥይት ያመለጠው ኮማንዶ ተኩሶ ግንባሩን መታው። ወዲያው ቤትሴርን ጨምሮ 4 ኮማንዶዎች ታጋቾች ወደሚገኙበት አዳራሽ በመግባት 3 ታጋቾችን ገደሉ። በተባራሪ ጥይት 3 ታጋቾች ቆሰሉ። ሌሎች ኮማንዶዎች 3 የፍልስጤም አጋቾችንና ከፊት ለፊት ያገኙትን የዩጋንዳ ወታደር ጣሉ። በ6 ደቂቃ ውስጥ አሮጌውን አውሮፕላን ማረፊያ ተቆጣጠሩት። የታጋቾቹን ደህንነትም አረጋገጡ። በ3ቱ የጦር አውሮፕላኖች የመጡት ኮማንዶዎች የአውሮፕላን ማረፊያውን እንደተቆጣጠሩ ቀሪዎቹ በፍጥነት ታጋቾቹን ወደ 4ኛው ሄርኩለስ ወሰዱ። በ51 ደቂቃ ታጋቾች ነፃ ወጥተው ወደ ናይሮቢ በረሩ። ዘመቻ ነጎድጓድ የሆሊውድን አክሽን ፊልም መስሎ ተጠናቀቀ። የዓለም መገናኛ ብዙሃን የእስራኤልን ተአምር፣ የሞሳድን ገድል እዩልን፣ ስሙልን፣ አንብቡልን አሉ። የስለላና ወታደራዊ ማሰልጠኛዎችም ዘመቻውን የሥርዓተ ትምህርታቸው አካል አደረጉት። ከ105 ታጋቾች 104ቱን አስለቅቀው አንድ ታጋች የጎደለችው ከተልእኮ በፊት ታማ ካምፓላ ሆስፒታል ገብታ ስለነበረ ነው። የሚያሳዝነው በዚህ ተልእኮ በተበሳጩት ፕሬዝዳንት አሚን ትዕዛዝ መገደሏ ነው። ታጋቾች ቤንጎሪዮን አውሮፕላን ማረፊያ ሲደርሱ ዘመዶቻቸውና ሕዝቡ በእልልታና በሆታ ተቀበሏቸው። የእስራኤሉ ጠቅላይ ሚኒስትር ራቢን ተልእኮውን ድፍረት የተሞላበት አቅም የተገለጠበትና የተዋጣለት ሲሉ ገለጹት። ለእስራኤል መከላከያ ሚኒስቴር ደግሞ ዘርፈ ብዙ ድል ያጎናጸፈ ነበር ሲሉም አሞግሰውታል። ተልእኮውም ግዳጅ ላይ በተሰዋው ዮናታን መጠሪያ ተሰየመ። የዮናታን ዘመቻ ተባለ። I lost a beloved brother. This was a great shock and undoubtedly affected my life in fundamental ways. ሳውል ዴቪድ የተባሉ የታሪክ ተመራማሪና የኦፕሬሽን ተንደርቦልት ደራሲ ደግሞ ዘመቻው ገና ከጅምሩ ፖለቲካዊ ሽኩቻ የበዛበት፣ በደህንነትና ወታደራዊ አመራሮች ዘንድ ቅናትና ግብግብ የታየበት፣ በዚህ የተነሳም የመክሸፍ አደጋ ተደቅኖበት የነበረ በማለት ጽፈዋል።